አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዜድ ፋሚሊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከእናንተ ጋር እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ተፈት ብያለሁኝ። ዛሬ ደግሞ ደስ ብሎኛል ብዬ ነው ብቅ ያልኩት ማለት ነው። ዛሬ ደስ ብሎኛል፣ ያው ዛሬ ደስ ብሎኛል ማለት ነው። ፓስፖርቴን ተቀብዬ መጥቼ ደስ ብሎኛል ማለት ነው። የሚገርማችሁ ነገር ዛሬ እኔ ተቀጠርኩ በጣም ብዙ ወር ሆኖት ነበረ። በቴሌግራም እና ሜሴጅ ይመጣልሻል ብለው ጠብቄ ብለውኝ ስጠብቅ በቴሌግራም አልደረሰኝም፣ ሜሴጅም አልመጣልኝም። በቃ ባለቁርጥ እንግዲህ ክረምት ሳይገባ ሂጄ ልየው ብዬ አጋጣሚ ዲሴ ብቅ ብል ማሻአላህ አገኘሁት ማለት ነው። ያው ለስደትም ቢሆን እንግዲህ ስደት ለመሄድም ቢሆን ደግሞ እዚህም አሁን ላይ አስፈላጊ የሆነ ነው። ከዛም አልፎ ደግሞ እድለኞች ብንሆን እንደ ሀጅና ለኡምራ መስኗ የሚያስፈልገው እኮ ለዛ ነው። ለትልቅ እድልም ያስከር ነበረ። ብቻ ግን እንግዲህ ደግሞ አላህ ታደለን ሊያስከደን ይችላል። እንግዲህ ለስደትም ቢሆን ፓስፖርቴን ይዣለሁኝ እላችኋለሁኝ። ለዚህ ፓስፖርት ስንት ብር ከፈልሽ የሚለው ፓስፖርት ተትራንስፖርት ሌላ 13200 ብር ከፈልኩኝ ማለት ነው። ይሄ 13200 ብር ተረመዷን በፊት ነው የከፈልኩት። አሁን ላይ ሂጅ አመጣሁኝ እላችኋለሁኝ ውድ ጓደኞቼ። እንግዲህ ይሄን ይመስላል ፓስፖርት ማሳደሻ። አሁን ላይ ብዙ ብር እየሆነ ነው። በዛ ላይ ደግሞ ሲኦሲ ይባላል እንትና ይባላል። ብቻ አሁን ላይ አረብ ሀገር ስንሄድ በጣም ፕሮሰሱ እየበዛ ነው፣ ብሩም እየበዛ ነው። እንግዲህ ዳያስፖር ምንም ማድረግ አይቻልም። ጊዜው እስከሆነ ድረስ ምንም ማድረግ አይቻልም። እና ዛሬ ደስታ ላካፍላችሁ ብዬ ነው። ለአጋጣሚ እንግዲህ ላስት የሚስተካከል ነገር ሲስተም ላይ የተሳሳተ ነገር ኖሮ ነው አስተካክዬ ልንጣ ብዬ ብሄድ ፓስፖርቴን አገኘሁት እላችኋለሁ። ደስ ብሎኛል ሆነን ለመናገር፣ ምክንያቱም ደግሞ ድጋሜ ሳያንከለክለኝ ማለት ነው። እና ደስ ብሎኛል። ደስታዬን ላካፍላችሁ ብዬ ነው። ጥፍት ብያለሁ። ያው ቪዲዮም እየሰራሁ አይደለም። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አይደለም አርጉኝ ባካችሁ። ጥሩ ነገር ባታገኙም እንግዲህ ኢንሻአላህ ወደፊት ልታገኙ ትችላላችሁ እላችኋለሁ። ውድ ጓደኞቼ በያላችሁበት ሰላማችሁ ይብዛ። አሁኑ ባጭሩ ነው ከተፍ ያልኩት እላችኋለሁ። ፓስፖርቴን ላሳያችሁና ደስታዬን ላካፍላችሁ ብዬ ነው። አሁን ላይ ደግሞ የሚገርማችሁ ነገር ቀጠሮ በጣም እየረዘመ ነው ማለት ነው። በጣም ቀጠሮ እየረዘመ ነው። እንደገና ደግሞ በአስቸኳይ እና ሰው እንትን እንላለን በአስቸኳይ እናሰራለን ይሉና እንደ አጋጣሚ ሆኖ 2 ወር የሚቆይባቸው አሉ። በአስቸኳይ 25000 30000 እየከፈሉ ማለት ነው። እና ያው ጠፍቶበት የሚያሳድስ ሰው 13000 ነው የሚከፍለው። 2-3 የትራንስፖርት ስከዱ ያው 20 ምናምን ሺህ ገባ ማለት ነው። 20 ሺህ ሊበቃው ይችላል። 20 እንዲም 22ም ከ20 በላይ ሊሆን ይችላል። 20 ድረስ ይፈጃል። ዞሮ እስከ ትራንስፖርቱ ማለት ነው። ጠፍቶበት የሚያሳድስ ሰው እጁ ላይ ያለ ደግሞ ያው ማሳድሻው 5000 ነው። እስከ ትራንስፖርቱ ውስጥ ምን 10000 ሊገባ ይችላል ማለት ነው። አዲስ የሚያወጣም ሰው 5000 ብር ነው። እና ይሄን ይመስላልላችኋለሁ። ኢሚግሬሽን ብታው ነው ለመናገር ወይ በሀገራችን ላይ በቃ የሚበላ ጠፍቷል ወይ መኖር አልተቻለም ወይ ነው የምትሉት ውድ እህቶቼ። ወላሂ ላዚም በጣም ሲኦሲም ላይ ብከዱ እንደዛው በቃ ንቅል ብሎ ሰው በቃ አረብ ሀገር ለማለት እሱ ያላችሁትም ሀገራችሁ ያምራችኋል፣ ሀገር ላይ መኖር ያምራችኋል። እዚህ ያለው ደግሞ እሱ ያላችሁት ቤታችሁን ስታሰሩ ምን ስትሉ በቃ እየለፋችኋል መሰለውም ሰው ንቅል ብሎ መሄድ የማይችለውም ደግሞ ወይኔ እኔ ብቻ አረብ ሀገር ታልሄድ ቤቴ እንዲሆኑ ነው። ብቻ ግን አልሐምዱሊላህ ረብል ዓለሚን አላህ ስፈቀደልን ቦታ ድረስ እያደረሰ ያመጣናል። ሄዶ የመስራትም እድል የሌለው ሰው አለ። ደግሞ ሄደንም እሱ በመስራታችሁ ደግሞ አትቆርቆሩ። ምክንያቱም መቶ የመስራት እድልም የሌለው ሰው ስላለ አልሐምዱሊላህ ነው የሚባለው። ብቻ ገንዘባችንን በረካ አድርግልን፣ ጤና አድርግልን፣ ልጃችን ጋር ቤተሰቦቻችን ጋር እናት አባቶቻችን ወንድም እህት ጋር ተነጠልነው ቤተሰብ ጋር በሰላም ይመልሰን እያላችሁ ዱቅ አድርጉ። ገንዘባችንን በረካ ያድርገው። ተዛ ደግሞ መተን ደግሞ መልሰን ስደት እንዲያንሄድ አላህ በሰላም ሀገራችን ላይ እንዲያኖረን ብላችሁ ዱቅ አድርጉ። ተዱአ ወደ ኋላ ወደፊት አትበሉ። አላህን መቼም እኛ የምንለምነው ዱአ ነው፣ ሌላ ምንም እንትን የለውም እላችኋለሁኝ። እና ለሁሉም ነገር አልሐምዱሊላህ ነው። እንግዲህ አላህ ደግሞ ርዚቅ የጠራኝ ሀገር ያው ውለለው ነው እላችኋለሁ። ስደት ማለት ነው መንጣት መሄድ አልሐምዱሊላህ ምንም ማድረግ አይቻልም እላችኋለሁ። መነጠል ተበተሰብ ተልጅ መነጠል ብንጠላም
ደግሞ ሄዲዮ ተለውጦ መንጣት ደግሞ ደስ ይላል እላችኋለሁ። ስደት ክፉ ነው፣ የሰው ፊት ክፉ ነው፣ ናፍቆት ክፉ ነው። ግን ክፉም ቢሆንም ደግሞ በአንዳንድ በኩል ደግሞ አልሐምዱሊላህ ረብል ዓለሚን ያስብላል እላችኋለሁኝ። በያላችሁበት ሰላማችሁ ይብዛ። ዛሬ ያው ፓስፖርቴን ተቀብያለሁ፣ ደስ ብሎኛል እላችሁ ነው የመጣሁት። ሁላችሁንም ሀሳባችሁን አለ ያሳካላችሁ። ሆነን ለመናገር በስደት ላይ ያላችሁ እህቶቼ አይዟችሁ፣ ወዳችኋለሁ፣ በቃ ወዳችኋለሁ።